ምንም ሳይሆን ለምሳሌ ፎቶ ሊኖረው ይችላል። ከቀነሰ ያቃጥላል። ሲጀመር ለምሳሌ አጋጣሚ ሞተሩ ባይዘው በጣም ሃይሊ ፕሮፌሽናል በሆነ ሰው ነው የሚሰራው። ይሄ ሞተር በጣም ትልቅ ሞተር ነው። ስለሆነ እያንዳንዱ እንትን አንዳንድ እንትን ጠብቆ በማሽን በራሳቸው ባለ ማሽን ድምጾች ምናምን በጣም ትላልቅ ድምጾች ከሰማችሁ ማቆም ነው። ሰው ልጅ የሰራው ነገር ነው ማለት ስለዚህ አዲሽናል የሚፈልጉ ነው። ወደ አዲሽናል እዚያም እንደዛ ከሰማን ምን ይሆናል ብለን ነው ሞተሮች ብዙ ጊዜ ቤሪንግ ምናምን ሊሆን ይችላል ሻፍታቸው ሚሳላይመንት ሲኖረው እንደዚህ ተከፍተው ኖይዝ ያመጣል። በጣም ኖይዝ ካመጣ ቼክ ማድረግ ይኖርባቸው። ግሪስ ምናምንም ማለት ነው። የግሪስ ማድረጊያ ፖይንቶች አሉ። ለነሱ ፖይንት እና ታርጌት ፖይንቶችን እየፈለጋችሁ ሊብሬት ማድረግ ይችላል። ሪኮመንዴሽን እየጠየቀ ነው። ግሪስ ይችላል እንደኛ የቤሪንግ መስራት ይችላል። ኖርማል እንትን አለ ሲበቃው ራሱ ያወጣው ኖርማል በቃ ሞተር እንትን ደግሞ ስፖዋል በጣም እሷም ሻፍቶ ምናምን አላመንቱ ይወካው ሶስት እኛ ስቶፕ ታደርጋለህ። ቬንደሮች አሉ እንዳልኩ የዚህ እንትን ባለሙያዎች እነሱ ናቸው። እዛ ፖይንት ላይ እንዳይደርስ የሚገባውን ጥንቃቄ ማድረግ ነው የሚያሰራ። አሁን የተባለው ፖይንት ላይ እንዳይደርስ ፕሪቬንት ሜንቴናንስ ላይ ወይም ማለት የተለያዩ ድምጾች ምናምን ካሉ ችግሩ ምንድነው? ሮት ኮዝን ኢረር ኮዶችን በደንብ መከታተል። እዚህ በዲስፕሌይ የሚደረጉ ኢንፎርሜሽኖች በጣም ክሪቲካል ኢንፎርሜሽኖች ናቸው። እነሱ መከታተል። አሁን አንዳንዴ ኢመርጀንሲ ስዊች በሆነ አጋጣሚ ወይም ሆልድ አድርጎ ቢቀር ኢረሩን ዲስፕሌይ ያደርጋል። እሱም ማንኛውም ቼክ አድርገው ኦይል ሌቭል አሁን ለምሳሌ እዚህ ጋር ማክሲመም እዚህ ካነሰ በጣም ኢቭን ወደዛ ከተጠጋ ችግር አለ ማለት ነው። ወደ ሚኒመም ከተጠጋ ችግር አለ ማለት ነው። ኮዙ ምክንያቱም ሊኬጅ ፖይንቶች ካሉ ለሪፖርቲንግ እንዲመች ሌላ ነገር ለማድረግ ሳይሆን እዚህ ቦታ ጋር ሊኬጅ አለ። ኢቨን ሎግ ታስቀምጣላችሁ። ኦፕሬሽን ሎግ የምታያቸው አብኖርማል የሆኑ ነገሮች ካሉ እነሱን እንጽፋለን። ኦይል ሊኬጅ የሚያሳዩ ኤራዎች ካሉ እነሱ ማለት ነው። በተረፈ ኦይል ለመሙላት ከፈለግሽ ፋይናል አለ እንሰካለን። ሌላ ኦይል ፊልተሩን በሰዓቱ መቀየር። 8,000 ሰዓት ኦይል ፊልተሩ መቀየር